ሰላም ጤና ይስጥልን ውድ የስለ ጤናው ዩቲዩብ ገጽ ተከታታዮች እንደምን አላችሁ? ዛሬ ስለ አንድ ብዙዎቻችንን ስለሚያሰቃይ የጤና ጉዳይ እንነጋገራለን። ስለ ጨጓራ ህመም ወይም የጨጓራ ቁስለት። ይህ ህመም ከቀላል ምቾት ማጣት ጀምሮ እስከ ከፍተኛ አደጋ ሊያጋልጥ ይችላል። በዚህ ቪዲዮ የጨጓራ ህመም ምን እንደሆነ፣ መንስኤዎችን፣ ምልክቶችን እንዲሁም ህክምናውን የሚደግፉና ቁስለቱን ሊያድኑ የሚችሉ ምርጥ የአመጋገብ ምክሮችን እናያለን። እስከ መጨረሻው ከኛ ጋር ይቆዩና ጤናውን የሚጠብቁበትን መንገድ ይወቁ። ከሁሉም አስቀድመን የጨጓራ ህመም ምንድነው የሚለውን እናያለን። ምንነቱ የጨጓራ ህመም ማለት የጨጓራችንና የላይኛው አንጀት ክፍል መቁሰል ማለት ነው። በአግባቡ ህክምናና ጥንቃቄ ከተደረገለት ከ6 እስከ 8 ሳምንታት ውስጥ ሊድን የሚችል ህመም ነው። አደጋው ከቀላል መጋሳት እስከ አንጀት መበሳትና ከፍተኛ አደጋ ሊያደርስ የሚችል ነው። በዚህ ህመም ወይም በጨጓራ ህመም ተጠቂዎች እነማን ናቸው? የመጀመሪያዎቹ አጫሾች፣ ሁለተኛዎቹ በዘር የጨጓራ ህመም ያለበት ቤተሰብ ያላቸው፣ ሶስተኛዎቹ ስኳር በሽተኞች፣ አራተኛዎቹ ጤናቸውን በአግባቡ የማይጠብቁ ሰዎች። የህመሙ ምልክቶች ደግሞ አንደኛ የቀላል ህመም ምልክቶች የማቃጠል የሆድ ህመም፣ ምግብ ከተመገቡ ከ2 እስከ 3 ሰዓት በኋላ የሚሰማ የሆድ ምቾት መንሳት፣ ያለመፈጨት ስሜትና የምግብ ፍላጎት መቀነስ፣ ማቅለሽለሽና ማጋሳት፣ ማታ ላይና በባዶ ሆድ ሰዓት ላይ የሚባባስ የሆድ ህመም ነው። ሁለተኛ ከባድ ህመም ወይም የአስቸኳይ ህመም ምልክቶች ወዲያውኑ ሐኪም ማማከር የሚያስፈልጋቸው ምልክቶች ናቸው። ድንገተኛና የሚወጋ የሆድ ህመም፣ ደም ወይም የቡና ቀለም ያለው ትውከት፣ ጥቁር ወይም ደም ያለው ሰገራ። የጨጓራ ህመም መንስኤው ምንድነው? የጨጓራ ህመም ዋና መንስኤ ኤች ፓይሎሪ የሚባል ባክቴሪያ ነው። የመተላለፊያ መንገዱ ከተበከሉ የምግብ ዕቃዎች፣ ከሽንት ቤት ስንወጣ፣ ምግብ ስናበስል ወይም ስንመገብ የእጅ ንጽህናን በአግባቡ ባለመጠበቅ የሚመጣ ባክቴሪያ ነው። ይህ ባክቴሪያ ወደ ጨጓራችን በመግባት የአንጀት ቁስለት እንዲፈጠር ዋና ምክንያት ይሆናል። የጤናማ አመጋገብና አጠቃላይ ጥንቃቄዎች። ማስወገድ ያለብን ነገሮች ወይም ለጨጓራ የሚከብዱ አመጋገቦች፣ መጠጦች፣ ሲጋራ፣ ቡና፣ አልኮል እና ለስላሳ መጠጦች ወይም ካርቦን ያላቸው መጠጦች የተከለከሉ ሲሆኑ ከምግቦች ደግሞ ቅባት የበዛባቸው ምግቦች ለምሳሌ ቀይ ስጋን ጨምሮ ቲማቲም እና የሲትረስ ፍራፍሬዎችና አትክልቶች ለምሳሌ ሎሚ፣ ብርቱካን፣ ቅመም የበዛባቸው ምግቦች፣ ነጭ ዳቦ፣ ፓስታ፣ ማካሮኒ የመሳሰሉ በፋይበር ያልበለጸጉ ምግቦችን መቀነስ። ከምግብ በተጨማሪ ደግሞ አንዳንድ ልማዶች አሉ። ለምሳሌ ጭንቀት መቀነስ፣ ያለ ሐኪም ትዕዛዝ የህመም ማስታገሻ መድኃኒቶችን መውሰድ። ማድረግ ያለብን አጠቃላይ ጥንቃቄዎች። የመመገብ ልማድ ሊተኙ ሲሉ ከ2 እስከ 3 ሰዓት በፊት አለመመገብ። በአንዴ ብዙ ከመመገብ ይልቅ ትንሽና ብዙ ጊዜ መመገብ። ምግብን ተረጋግቶና በደንብ አኝኮ መመገብ። የአኗኗር ዘይቤያችንን ማስተካከል ይጠበቅብናል። በየቀኑ ቢያንስ 30 ደቂቃ ስፖርት መስራት። የታዘዙ መድኃኒቶችን በአግባቡ መውሰድ። ለጨጓራ ተስማሚና ፈዋሽ የሆኑ የምግብ አይነቶችን ለምሳሌ የጤናማ አመጋገብ መረጃ ማየት። ፋይበር ያላቸው በፋይበር የበለጸጉ አትክልትና ፍራፍሬዎችን መመገብ። ፕሮቲን ከከብት ስጋ ይልቅ አሳ፣ ዶሮ፣ እርጎ፣ ባቄላ፣ ሽምብራና የመሳሰሉትን መመገብ። ብዙ ውሃ መጠጣት። የሀበሻ ዳቦ ወይም ጤፍ፣ የገብስ ዳቦ መመገብ። ጥራት ያለው ወይም ጤናማ ዘይት መጠቀም። ማርን ከአመጋገቦ እንዳይለዩት። የጨጓራ ህመም ሊታከም የሚችል ሲሆን ዋነኛው መፍትሄ ደግሞ ከህክምናው ጎን ለጎን የተስተካከለ አመጋገብና የአኗኗር ዘይቤን መከተል ነው። ዛሬ የተነጋገርንባቸውን ምክሮች ተግባራዊ በማድረግ ጤናማ ኑሮን ይመሩ ዘንድ በአክብሮት እንጋብዛለን። ይህ ቪዲዮ ጠቃሚ መረጃ እንደሰጠዎት ተስፋ እናደርጋለን። ጥያቄ ወይም አስተያየት ካለዎት ከታች በኮመንት ቦታው ይጻፉልን። ቪዲዮውን ላይክ ያድርጉት፣ ሼር ያድርጉት እና አዳዲስ የጤና መረጃዎች እንዳያመልጡ ሰብስክራይብ ማድረግ አይርሱ። ጤናማ ቀን